ከዚህ በፊት ኢትዮጵያ ለሀገር ውስጥ ፍጆታ ከ13 ሚሊዮን ኩንታል በላይ ሩዝ በየአመቱ ከውጪ አስገብታ ለፍጆታ ተጠቀም ነበር። ባለፉት 4 አመታት የሩዝ ልማት ኢኒሼቲቭ ተቀርጾ ተግባራዊ መደረግ ከጀመረ በኋላ ከውጪ የምናስገባውን የሩዝ መጠን ከ13 ሚሊዮን ኩንታል ወደ 4.2 ሚሊዮን ኩንታል ዝቅ ማድረግ ችለናል። በዚህም ደግሞ $442 ሚሊዮን ማስቀረት የቻልንበት ሁኔታ አለ። ከዛም በተጨማሪ የቢራ ገብስን በሚመለከት ከዚህ በፊት 78% ከውጭ ሀገር የሚገባ ሲሆን በኮንትራት እርሻ በውል እርሻ ባደረግነው ትስስር አሁን ከውጭ የሚገባውን የቢራ ገብስ ሀገር ውስጥ አምርተን መተካት ችለናል። ከኤክስፖርት አኳያም በምንመለከትበት ጊዜ የዛሬ 4 አመት ገደማ የኢትዮጵያ ከግብርና ምርት የምታገኘው አጠቃላይ የኤክስፖርት ገቢ ከ1.8 ቢሊዮን የአሜሪካን ዶላር የዘለለ አልነበረም። ነገር ግን ምርትና ምርታማነታችን በማደጉ የአምናውን አፈጻጸም ብቻ በምንመለከትበት ኢትዮጵያ በአጠቃላይ ከኤክስፖርት 8.2 ቢሊዮን የአሜሪካን ዶላር ያመነጨች ሲሆን ከዛ ውስጥ 4.1 ቢሊዮኑን የአሜሪካን ዶላር ከግብርና ምርቶች ያገኘችው ነው ማለት ነው። ቡናን ብቻ ለአብነት ብናነሳ የዛሬ 5 ዓመት ከቡና ኤክስፖርት ስናገኝ የነበረው አጠቃላይ ገቢ ወደ 850 ሚሊዮን የአሜሪካ ዶላር ሲሆን አምና የፈጸምነው የቡና ኤክስፖርት አፈጻጸማችንን በምንመለከትበት ጊዜ 475,000 ቶን ቡናን ወደ ውጪ በመላክ ወደ 2.65 ቢሊዮን የአሜሪካ ዶላር ማግኘት ችለናል። ይሄ ለግብርናችን እድገት ዋነኛ ማሳያ ነው። ኢዜማ ቅድም ሲያነሳ የቁጥር ጋጋታ የተጋነነ ሪፖርት ይላል። ሪፖርትን ኤክስፖርት አድርገን የውጭ ምንዛሪ ልናመጣ አንችልም። ሪፖርትን ኤክስፖርት አድርገን የምናስገባው ሩዝ መተካት አንችልም። ሪፖርትን ኤክስፖርት አድርገን የሥራ ዕድል ልንፈጥር አንችልም። ለዚህ በዝርዝር ተጨባጭ ማስረጃዎችን ከገቢዎችና ጉምሩክ አጠቃላይ ግብርናችን በኢኮኖሚ እድገት ውስጥ ካደረገው አስተዋጽኦ አንጻር ደግሞ ከዓለም አቀፍ ተቋማትም ጭምር ማስረጃዎችን ማግኘት የሚቻልና በአግባቡ ሊጨበጥ ሊዳሰስ የሚችል ውጤት መሆኑን ለማስገንዘብ እንወዳለን።